የሰው ልጅ በየዕለቱ ከሚወስዳቸው መጠጦች መካከል አንዱ የሆነው ሻይ ነው። ከውሃ ቀጥሎ በብዛት ይጠጣል። በመላው ዓለም የሰው ልጅ በዓመት 6.5 ሚሊዮን ቶን መጠን እንደሚጠጣ ከዓለም ጤና ድርጅት ሪፖርት ያስረዳል። በአሜሪካው ኖርዝዌስተርን ዩኒቨርሲቲ ባደረገው ጥናት ሻይ መጠጣት ለሰው ልጆች ጤና አደገኛ የተባሉ ንጥረ ነገሮችን እንደሚያስወግድ ተረጋግጧል ተብሏል። በዩኒቨርሲቲው የሶስተኛ ዲግሪ ተማሪና የጥናቱ አሳታሚ የሆኑት ቤንጃሚን ሺድሊን እንዳሉት የሻይ ቅጠሎች በተለይም በውሃ ውስጥ ያሉ እንደ ሊድ እና ብረት ማዕድናትን ከሰውነታችን በትነት መልኩ እንዲወጣ ያደርጋሉ። በተለይም ሻይ ቅጠልን ለረጅም ሰዓት ማፍላት በውሃ ውስጥ የሚገኙ ንጥረ ነገሮችን በትነት መልኩ እንዲወገዱ ይጠቅማል መባሉን ዩሮኒውስ ዘግቧል። ጥቁር ሻይ ቅጠሎች የበለጠ ጎጂ ንጥረ ነገሮችን እንደሚያስወግዱ የተገለጸ ሲሆን ለረጅም ሰዓት ሻይ ቅጠልን ማፍላት በተቃራኒው ጉዳት እንደሚያደርስም ተገልጿል። የሻይ ቅጠል መጠቅለያዎች ወይም ማሸጊያዎች ላይ የራሱ ጥንቃቄ እንዲደረግ ምክረ ሐሳቡን የሚያቀርበው ይህ ጥናት በተለይም የናይለን ወይም ከጥጥ የተሰሩ ማሸጊያዎችን ማስወገድ እንደሚገባ ጥናቱ ገልጿል። ከዚህ በፊት የተደረጉ ጥናቶች እንደሚገልጹት ሻይ መጠጣት ድብርትን ለማስወገድ፣ ሰውነታችን አካባቢውን በቶሎ እንዲላመድ፣ የምግብ መፈጨትን ለማፋጠን፣ የጉሮሮና የአፍ ውስጥ ጤናን ለመጠበቅና ሌሎችም ጥቅሞችን ያስገኛል። እንዲሁም በቀን ውስጥ የተመጠነ ሻይ መጠጣት የልብ ህመምን ለመቀነስ፣ ለነርቭና ተያያዥ ህመሞች የመጋለጥ ዕድላችንን እንደሚቀንስ ጥናቶች ይጠቁማሉ። ሻይ ከውሃ በመቀጠል የሰው ልጆች በየዕለቱ የሚወስዱት ፈሳሽ ነው። የዓለም የእርሻ ድርጅት ፋኦ በ2022 6.7 ሚሊዮን ቶን ሻይ የተመረተ ሲሆን ቻይና፣ ህንድ፣ ኬንያ እና ስሪላንካ ቀዳሚዎች አምራቾች ናቸው። በተወዳጁ ትኩስ መጠጥ የሚንቀሳቀስ ገንዘብ በ2025 $134 ቢሊዮን እንደሚደርስ ተገምቷል። በፈረንጆቹ ግንቦት 20 በየዓመቱ የሻይ ቀን ተብሎ ይከበራል። ዜጎቻቸው በብዛት ሻይ ጠጪ የሆኑባቸው ሀገራትም ቱርክ፣ ኬንያ፣ ፓኪስታን፣ ሞሮኮ፣ ህንድ፣ አየርላንድ፣ ብሪታንያ፣ ጀርመን፣ አሜሪካና ቻይና በብዛት ይገለጻሉ። በየዕለቱ ከማዕዳችን የማይጠፋው ሻይ ከውሃ በመቀጠል የሰው ልጆች አብዝተው ይጠጡታል። በፈረንጆቹ ግንቦት 21 በየዓመቱ የሻይ ቀን ተብሎ የሚከበር ሲሆን ስለ ሻይ ጥቅሞች የግንዛቤ ፈጠራ ሥራዎችን በመስራት ይከበራል። በቻይናዊ እንደተጀመረ የሚገለጸው ሻይ አሁን ላይ ያለው የኢኮኖሚ ድርሻ ከ$56 ሚሊዮን አልፏል። ይህ ኢንዱስትሪም በ2030 በዓለም ኢኮኖሚ የሚኖረው ድርሻ ወደ $95 ሚሊዮን ከፍ እንደሚል ዓለም አቀፉ የምግብ ድርጅት ወይም ፋኦ ሪፖርት ያስረዳል። አሁን ላይ በዓመት የሚመረተው የሻይ መጠን ከ6.5 ሚሊዮን በላይ ቶን የደረሰ ሲሆን የተጠቃሚዎች ቁጥር በዓመት ከ300 በላይ እያደገ ነው ተብሏል። ቻይና የዓለማችን የሻይ ፍላጎት 47 በመቶ የምታመርት ሲሆን ህንድና ኬንያም በቅደም ተከተል ሁለተኛና ሶስተኛ የሻይ አምራች ሀገራት ናቸው። ሻይ ካፊን የተሰኘ አነቃቂ ንጥረ ነገር የያዘ በመሆኑ ሰዎች ድካም እንዳይሰማቸው፣ ድርቀትን ለመከላከል፣ የሰውነት በሽታ የመከላከል አቅምን ማጎልበት፣ ድብርትና ትኩረት ማጣትን እንደሚከላከል የጤና ባለሙያዎች ይመክራሉ። ከቅርብ ጊዜ ወዲህ የሻይ ምርት በአየር ንብረት ለውጥ እየተጎዳ ያለ ኢንቨስትመንት የሆነ ሲሆን ጉዳቱ እንዲቀንስ ካልተደረገ የሻይ ዋጋ መናር፣ የሻይ አምራች ገበሬዎችና ኩባንያዎች ከስራ ውጪ የመሆን ዕድል ተጋርጦባቸዋል ተብሏል።